ዛሬ የምናየው ሉቃስ ምዕራፍ 6 ከቁጥር 17 እስከ 26 ያለውን ክፍል ነው የምናየው። እኔ ያስኩት አዲሱ መደበኛ ትርጉም ነው። እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ኢየሱስም አብሯቸው ከተራራው ወርዶ ደልዳላ ቦታ ላይ ቆመ። ከደቀ መዛሙርቱም እጅግ ብዙ ሰዎች በዚያ ነበሩ። ከይሁዳ ሁሉና ከኢየሩሳሌም እንዲሁም ከጢሮስና ከሲዶና ባህር ጠረፍ የመጣ ብዙ ሕዝብም በዚያ ነበር። እነዚህም የመጡት ሊሰሙትና ካለባቸው ደዌ ሊፈወሱ ነበር። በርኩሳን መናፍስት ይሰቃዩ የነበሩትም ተፈወሱ። ኃይል ከእርሱ እየወጣ ሁሉንም ይፈውስ ስለነበር ሰዎቹ ሁሉ እርሱን ለመንካት ይፈልጉ ነበር። ወደ ደቀ መዛሙርቱም በመመልከት እንዲህ አለ፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ኋላ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ኋላ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ከመካከላቸው ሲለዩአችሁና ሲነቅፏችሁ፣ ክፉ ስምም ሲሰጧችሁ ብፁዓን ናችሁ። እነሆ ወሮታችሁ በሰማይ ታላቅ ነውና። በዚያ ቀን ደስ ይበላችሁ ፈንድቁም። የቀድሞ አባቶቻቸውም በነቢያት ላይ ያደረጉት ይህንኑ ነበርና። ነገር ግን እናንተ ሀብታሞች ወየውላችሁ፣ መጽናናታችሁን አሁኑኑ ተቀብላችኋልና። እናንተ አሁን የጠገባችሁ ወየውላችሁ፣ ኋላ ትራባላችሁና። እናንተ አሁን የምትስቁ ወየውላችሁ፣ ኋላ ታዝናላችሁና ታለቅሳላችሁምና። ሰዎች ሁሉ ስለ እናንተ መልካም ሲናገሩላችሁ ወየውላችሁ፣ የቀድሞውን አባቶቻቸው በሐሰተኛ ነቢያት ያደረጉላቸው ይህንኑ ነበርና ይላል። ይህንን ክፍል ከማውራቴ በፊት ምዕራፍ 6 ላይ ምን አየን? የመጀመሪያው የሰንበት ጌታ ኢየሱስ እኔ የሰንበት ጌታ ነኝ አለ። ከመስዋዕት ይልቅ ምሕረትን እወዳለሁ አለ። እሱን አይደለ ያየነው? የመጀመሪያው ክፍል ላይ ምን አይነት ልብ እንደነበረው የሰንበት ጌታ ምን ማለት እንደሆነ ተማረን። ቀጠልንና የሐዋርያቱ መመረጥ በምን እንዴት ተመረጡ፣ እንዴት በቁ፣ እንዴት ተመርጠው ቀጠሉ ሚለውን አየን። እንዴት መረጣቸው? እኔ እንጃ መልስ ስለሌለው። ምክንያቱም እያልኩኝ ነበር ለሴል ግሩፖች በየአይነት አድርጎ ነው ጌታ ኢየሱስ የመረጣቸው። ይሄ አንዳንዴ ካፌ ሄዳችሁ በየአይነት ታያላችሁ። እንደዛ ነው የመረጣቸው። ማቴዎስን ካያችሁት በጣም ሀብታም ነው፣ ቀራጭ ነው። ደግሞ ጳውሎስን እና ያዕቆብን ዮሐንስን ካያችሁ ደግሞ አሳ አጥማጅ ናቸው፣ ምንም የላቸው። አንዳንዱ ቁጡ ነው፣ አንዳንዱ ወላዋይ ነው፣ አንዳንዱ ሳይሆን በብዛት አያምኑም። የተለያየ ፐርሰናሊቲ አላቸው፣ የተለያየ ካራክተር አላቸው። እና እንዴት መረጣቸው ካላችሁ እኔ እንጃ። ሰው አሁን እኔን ብትጠይቁኝ እንዴት መረጣ አላቅም። የኔ መስፈርት አይሆንም። እነሱን ለመምረጥ ሳያቸው አይሆኑም ነው ምለው። ተባብለናል አይደል? ባለፈው ተስፍዬን ምሳሌ አድርጌ ያነሳው መልእክት ለመላክ ካሰብክ ምን ብለህ ትልካለህ? ሰውየውን ታየዋለህ፣ አለባበሱን ታያለህ። መልእክት ነው የተሰጣቸው፣ የሰላሙን ወንጌል እንዲናገሩ፣ ፍቅርን እንዲሰብኩ መልእክት ነው የተሰጣቸው። ጳውሎስ ሲናገር ከዛ ምን አለ? ይሄ የከበረ ነገር አለ በሸክላ ዕቃ ውስጥ ተቀመጠ። በቃ ይሄ ነው ሲጠቀለል፣ ይሄ ነው ምርጫው፣ ይሄ ነው። እና እንዴት ቀጠሉ ሲባል ሁሉም ክደውታል። የተለያየ ሐሳብ ያላቸው ነበሩ። የስልጣን ረሃብ ያላቸው ነበሩ። የዘብዴዎስ ልጆች ቦአኔርጌስ የተባሉት ወይም የነጎድጓድ ልጆች የተባሉት ማለት ረሃባቸው በጣም ከፍተኛ ነው። ግን የምንድነው? የስልጣን ነው። ይህንን ረሃብ ለሌላ ቢያረጉት ጉድ የስልጣን ነው። የማጥፋት ያልተቀበላቸውን የማጥፋት ረሃብ ነው ያላቸው። ከነሱ ጋር በወንጌል አብረው ተባብረው የሚያገለግል ሻል ያለ አገልግሎት ያለበትን አይመቻቸውም፣ ይጋፋቸዋል። ስለዚህ ያስቆሙታል። አይ ከኛ ጋር ስለማይከተል አጋንንት ሲያስወጣል ተመቸንም ማስቆም ነው አሉት ጌታ ኢየሱስ። ስለዚህ ብዙ አይነት ካራክተር ያላቸው አሉ አይደል? ስለ ፊልጶስም አነሳን አይደል? በቃ አብን አሳየንና ይበቃናል። 3 ዓመት ተኩል በዜሮ ተባዝ ጌታ ኢየሱስን አይቶ አብን አሳየን አላየሁት። ቶማስ ደግሞ በቃ መንገድ አናቅም፣ እስቲ መንገዱን ንገረን ይሏል። 3 ዓመት ተኩል ተምሮ መንገድ አላቅም። ተምሮ ማያውቃል ተባባልን አይደል? ባለፈው እኛ ብንሆን አንተ ድገም፣ በቃ ዘንድሮ ድገም፣ ፌል አርጋል በቃ ነው የምንለው አይደል? ጌታ አይልም። አባበለ፣ አስተማረ፣ ነገራቸው፣ በጣም ነገራቸው። እንደው የሚገርመው መጨረሻ ላይ ምን አለ?
ዮሐንስ ምዕራፍ 13 ቁጥር 1 ላይ የወደዳቸውን እስከ መጨረሻ ወደዳቸው። ምን ሰዓት ላይ ካለ ወደ አባቱ የሚያርግበት ጊዜው እንደደረሰ አውቆ የወደዳቸውን እስከ መጨረሻ ወደዳቸው። ምንድነው ያወቀው ስንል ደብረ ዘይት ተራራ ላይ እንዲቆሙ ማድረግ አይደለም። እሱ ምንም ማወቅ አይባልም። ያወቀው ግን ከዛ በፊት የነበረውን የመስቀሉ ስራ ላይ መካዱን ያወቀው። ጥለውት እንደሚሄዱ እንደሚሸሹ እንደሚክዱት ነው ያወቀው። እና ያቺን ቀን እያየ ወደዳቸው፣ እስከ መጨረሻ ወደዳቸው። ስለዚህ እንዴት ቀጠሉ? በሱ ፍቅር ነው የቀጠሉት። ምርጫው ከሱ ነው፣ መቀጠሉ ከሱ ነው፣ ቢሄዱ ከሱ ነው፣ ሁሉንም ምንም ቢያደርጉ ከሱ ነው። እና ሲደመደም ጴጥሮስ ወላዋዩ አለት ተባለ አይደለ? በጣም ጠንካራ ሆነ። ዮሐንስም ደግሞ የወንድማማች መዋደድ ቅድም ተስፋዬ አንደኛ ዮሐንስ ላይ ሲያነበው ፍቅር እንደዚህ ነው የሚል ስብከት ወለደ አይደል? መልእክት ወለደ፣ ራእይን ወለደ። ዮሐንስ ይመስል አይመስልም? ያዕቆብም ቢሆን አንገቱን ሰጠ። ስልጣን የራበው ሰው አንገቱን ሰጠ። ሐዋርያት ሥራ ምዕራፍ 12 ላይ እንደዛ ተባባልንና ጨረስ። እና ዛሬ ምን እያለ ነው? ይሄንን ከተራራ ላይ ምርጫውን ካከናወነ በኋላ እየወረደ ነው ጌታ ኢየሱስ። እና 10 የሚባሉ ከተሞች ማቴዎስ ወንጌል እንደሚነግረን ከሆነ ከ10 ከተሞች የመጡ ብዙ ህዝብ አለ። በጣም ብዙ ህዝብ አለ። የመጣው ህዝብ ለምንድን ነው ካላችሁ የሚሰማ አለ፣ ሊሰሙት ይላል። ከአጋንንት ስራት ነፃ ለመውጣት የመጣ አለ። ሁለተኛ ደግሞ ዝም ብሎ ለመፈወስ የመጣ አለ። ጌታ ቸር ነው፣ ቸር ነው። ኃይል ይወጣል፣ ይፈውሳል። ቸር ለምን እንደመጣ ያውቃል እኮ። ላምነው ይችላል። ፈውስ ፈልጎ እንጀራ ፈልጎ ከሆነ ይራራል፣ ይሰጣል፣ ትሄዳለህ። እና እየሰጠ ነው፣ ኃይል እየወጣ ነው፣ እያለፈ ነው፣ እያደረገ ነው። ደቀ መዛሙርቱ ወደዋል፣ እያዩት ነው። የሚያደርገውን ሁሉ እየተደመሙ ነው። ድንገት ዞር አለ ጌታ ኢየሱስ፣ ወደ ደቀ መዛሙርቱ ዞር አለ። ይሄ ነው የተራራው ስብከት። የተራራው ስብከት ለምንድን ነው የተራራ ስብከት? በጣም የሚገርሙ ፕሪንሲፕሎች የተሰጡበት ነው አይደል? የተራራው ስብከት ስለ ስነ ምግባር የተነገረበት ነው። በጣም ስለ ልብ የተወራበት ነው። ይሄ አንዱ ስለ ልብ የሚያወራው ነው። ለምንድን ነው ጌታ ኢየሱስ ስለ ተራራው ስብከት ዋና የተባለውን ነገር መናገር የፈለገው? ለምንድን ነው? ማዕከል የሆነ ነው አይደል? ለክርስቲያን ማዕከል የሆነ ነው ይሄ ፓርት። ያኔ ሙሴ ሕግ ሲሰጥ ከየት ነው? ከተራራ ነው። ኢየሱስም መጣና ጀመረ ማለት ነው። የተራራውን ስብከት ጀመረ። እንዳይመስል አዲስ ኪዳን ላይ ፕሪንሲፕል የለም እንዳይመስል አለ፣ በደንብ አለ። ልብ ይጠየቃል። የባሰ ነው፣ ሻል ያለ ነው ያለው። እንደውም በዚያኛው ከላይ አድርገህ ልታልፍ ትችላለህ። በዚህኛው ጠንክሯል። ማመንዘር አይደለም ማየት ነው አሁን ጥያቄው። እዚህ ጋር ነው ጥያቄው አሁን። ስለዚህ ለምንድን ነው ሊነግራቸው የፈለገው ካላችሁኝ፣ አንደኛ በልዩነት እንዲኖሩ የእግዚአብሔር መንግስት የእነርሱ ናትና ይላል አይደል? ስለዚህ ለምድር መንግስትም ይኖራል፣ ሌላ መንግስት አለ ማለት ነው። ስለዚህ የሰማዩ መንግስት ለዛኛው መንግስት የሚኖር ሰው ልዩነት የሚኖረው ካራክተር የሚኖረው ዘይቤ አለ ማለት ነው። ስለዚህ ለልዩነት ነግሯቸዋል ይሄንን። ሁለተኛ ለምን ነገራቸው? ውሃ ልካቸው ተዛብቷል። እነዚህ ሰዎች ተዛብቷል። የእምነት ተምሳሌት የተባሉትን ፈሪሳውያንን እያዩ የሚፈጸመውን የውጪ ስርዓት ብቻ እየከወኑ ነው እየኖሩ ያሉት። ስለዚህ ስለተበላሸ አሁን ከውስጥ ወደ ውጪ የሚወጣ ህይወት እንዲኖራቸው ነገራቸው። ሁለተኛውን። ሶስተኛውን ለምን ነገራቸው? አንዳንዴ እኛም ፊልም እናደርግበት ነው። ሰው እያዩ ስለሆነ ፈሪሳውያንን እያዩ ስለሆነ ነው አይደለም ብለው ውሃ ልካቸው ከዛ አንፃር ስለሆነ ኖ ወደ ቃሉ ተመለሱ። ቃሉ ነው ልክ፣ እኔ ነኝ ልክ፣ እኔ የምናገረው ነው ልክ፣ ቃሉ ነው ልክ ብሎ ቃሉን ቦልድ አደረገላቸው፣ አደመቀላቸው። ጴጥሮስ ፈራ እንደ መንፈስ ካገኘው በኋላ ይሄን የሰጠውን ቃል እኮ ነው የተናገረው። አልፈራም፣ ፈሪሳዊ አልፈራም። የሰጠውን ቃል መንፈሱ ሲመጣ ብርቱ ሲያደርገው አወጣው፣ ተናገረው። ባይሰጠው ነው። ስለዚህ ለሶስት ጉዳዮች የነገራቸው ይመስለኛል። አንደኛ ለልዩነት፣ በልዩነት እንዲኖሩ ወረድ ሲላል አይደል? አንድ ሰው ወዳጁን ቢወድ ምን ያደርጋል ይላል። ኮምፓራቲቭ የሆነ አናሊሲስ ይሰራል። ለምን ስትለው ጌታ ኢየሱስ ለምን አልክም? እንደውም እኮ ናይስ ነው ምናምን ስትለው አይደለም፣ ልዩነት አይደለም ብሷል። እና ምንድነው ልዩነት? ይሄንማ ማንንም ያደርገዋል አለ። የኔ መንግስት ልዩነት ጠላትን ስትወድ ነው አለ።
የሚረግምህን ስትመርቅ ልዩነት ነው እሱ። እኔ እንደዛ ነኝ አለ ጌታችሁ እግዚአብሔር ሩሩ ስለሆነ ለጻድቃንም ለኃጢአንም ፀሐይ ያወጣላል። ስለዚህ የሚጠላህን ስትወድ ነው ልዩነቱ እንጂ የሚወድህን ከወደድክ ምንድነው ልዩነቱ? የኔ መንግስት ውስጥ መኖር ምንድነው ልዩነቱ? ለልዩነት ነው የነገራቸው። ስለዚህ ልክ አሁን ፈውስ እየተከናወነ እያለ ድንገት ጌታ ኢየሱስ ዞር አለ። እናንተ ድሆች ማቴዎስ ላይ ሲናገር በመንፈስ ድሃ የሆናችሁ ጥጋብ የማይታይባችሁ ትዕቢት የሌለባችሁ ባዶ የሆናችሁ ኮምፓራቲቭ አናሊሲስ ነው ብያችኋለሁ የሰራው። ከታች ደግሞ እናንተ ሀብታሞች ይላችኋል። እያነጻጸረ ነው የሚያስቀምጥላቸው። ምክንያቱም ሊሰሙ የመጡ አሉ። ፈውስ የሚቀበለው ተቀብሏል፣ ችግር የለም። ነፃ የሚወጣው ነፃ ወጥቷል፣ ችግር የለም። የሚሰማ ደግሞ አለ። ለሚሰማው ደግሞ ጌታችን ቃል አለ። ጥርት ያለ ኩልል ያለ ቃል አለው የሚናገረው። እናንተ በመንፈስ ድሆች አለ እና ከማን አንፃር አወራቸው? ከትዕቢተኞች አንፃር ነው ያወራቸው። ትዕቢተኞች እነማን ናቸው ካልከኝ አብርሃም አባታችን በመንፈስ ድሃ አይደሉም፣ ጠግበዋል። እነሱ አላቸው፣ የሚጠቅሱት ነገር አላቸው። ትዕቢት ትምክት ሙልት አድርጓቸዋል። ስለዚህ እናንተ አብርሃም አባት አለን የምትሉ ወየውላችሁ። የቡራቂና የወየውታ ስብከት አይደለ? የተክሳጽ እኮ ነው። አንድን ሰው እንዲህ ብታረግ ወየውልህ ስትለው በኋላ ቅጣት አለው እያልከው ወየውላችሁ እናንተ ደግሞ ትዕቢት የሌለባችሁ ትምክት የሌለባችሁ። እነሱ ትምክታቸው የሙሴ ሕግ ለኛ ነው የመጣው አይደል? እኛ ነን ምን ቀድመው፣ እኛ ነን ምን ገባው፣ እኛ ነን ስርዓት ምናስይዘው፣ ከኛ በላይ ማን አለ? ውጥር አድርጓቸዋል፣ ይዟቸዋል በጣም። ስለዚህ ጌታ ኢየሱስ መጣና እያወዳደረ እናንተ ድሆች የለን የምትሉ ባዶነን ስጠን እንቀበልሃለን፣ አሁንም አውራን ግለጥልን፣ ልንከተልህ እንወዳለን፣ እንሰጥሃለን። ምን አለ እኛ ጋር? ባዶነን የለንም፣ ምንም የለንም፣ የምናውቀው የለም፣ የኖርነውም የለም፣ ምንም የለም። ሙላን እንደገና፣ አውራን እንደገና፣ ጻፍልን ሕግህን እንደገና የምትሉ እናንተ ብፁዓን ናችሁ። ብፁዓን ማለት ደስታ ብቻ አይደለም፣ ያለፈ ነው፣ ከውስጥ የሚመነጭ ነው። የሆነ ፍንቅል የሚያደርግህ ነገር፣ የማይበርድ ደስታ፣ የማይከስም ነገር ነው እና ትጠግባላችሁ፣ ደስታ ትጠግባላችሁ። ብፁዓን ናችሁ እናንተ፣ የእግዚአብሔር መንግስት የእናንተ ናት እየነገራቸው ነው። የኔ መንግስት ካራክተሯ እንዲህ ነው፣ ሰው ላይ ሲገለጽ እንዲህ ነው። የኔ መንግስት አለ የእግዚአብሔር መንግስት ሰው ላይ ሲገለጽ፣ በካራክተሩ ሲገለጽ እንደዚህ ነው። እና ትዛለችኝ ያቺ ሴት፣ ትዛለቻችሁ ሉቃስ ምዕራፍ 7 ላይ ያለችው ያቺ ሴት ነው ስሟ ራሱ። ያቺ ሴት ስም የላት፣ ፈሪሳዊው ግን ስም አለው፣ ፈሪሳዊ ተብሎ ማለት ነው። እና እያነበብኩ በጣም ገረመኝ። ግብዣው ፈሪሳዊው ነው አይደል የጋበዘው የጠራው? እሱ እኮ ነው የጋበዘው። ቤቱ ድል ያለ ድግስ ነው እና ሌሎችም እንግዶች አሉ ተሰብስበው ተቀምጠዋል። ምናልባት የጠራው ሊወያይ ነው አለ፣ የሚያውቀው ትምክት አለና እና ያቺን ነገር ምን ትላለህ እስቲ ሐሳብ ስጥበት እና እኔ ነኝ ልክ አንተ ነህ አይነት ዲስከሽን የፈለገ ይመስለኛል። ምክንያቱም ያቺ ሴት ስትመጣ ስታደርግ ያደረገችውን ነገር ካዩ በኋላ ያላቸው ፊድባክ ምን እያሰቡ እንደሆነ ይገልጸዋል። እና ተጠርቶ ኢየሱስ ክርስቶስ እዛ ምግብ ራት ሊሆን ይችላል፣ ምሳሌ አላውቅም፣ ብቻ ምግብ ተዘጋጅቶ ድል ያለ ድግስ ነው፣ ሰው ተሰብስቧል ምናምን። ድንገት ሴቷ መጣች። ያቺ ሴት ስም የላትም። ያቺ ሴት መጣች፣ ያልተጋበዘችበት መጣች። ድሃ ናት እሷ፣ ምንም የለም ውስጧ። እሱ እንደሚሰጣት ገብቷታል። እሱ ዕውቀት እንደሚሰጣት፣ እሱ ነፍሷን እንደሚታደግላት፣ እሱ እንደሚያወጣት ታውቃለች። ያልተጋበዘችበት ገባች። በተሰበረ ልብ በባዶነት ገባች።